በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት የበኩራት የቃል ኪዳን ያደራ ልጆች፣ የመልአኩ የቅዱስ ገብርኤል ባለሟሎች በጉጉት የምንጠብቀውና የብዙዎቻችን የፈውስና የበረከት መልአክ የሆነው የሊቀ መላእክት የቅዱስ ገብርኤል ዓመታዊ የቅዳሴ በዓል የፊታችን ሐምሌ 19 ይከበራል። ለዚህ ታላቅ በዓል ወደ ታምረኛው ስፍራ ወደ ሙታን ሳዋዲያም ዮርዳኖስ ወቅሸት ቅዱስ ገብርኤል አንድነት ገዳም ለመጓዝ ሻንጣችሁን እየሸከፋችሁ ነጭ ልብሳችሁን እያዘጋጃችሁና በሐሳብ ለምትገሰግሱ ምዕመናን በሙሉ ዛሬ አስቀድሞ ሊደርሳችሁ የሚገባ ታላቅ መንፈሳዊ ማንቂያ ይዤላችኋለሁ። አብረን እንከታተል እስከ መጨረሻው። ወደዚህ የቅዱስ ስፍራ እግራችሁ ከመዘርጋታችሁ በፊት በቦታው ያለ ታላቅ ታምርና ዛሬ በዓይናችን ስለምናየው የአባታችን የሥራ ውጤቶች ማወቅ ያለባችሁ እውነታ አብረን እንመልከት። ወገኖች፣ ወንቅሸት ማለት በዓለም ሳይንስና በሕክምና ተስፋ የተቆረጠባቸው በልዩ ልዩ ደዌ በክፉ መናፍስት ቀንበር የዛሉ ምስኪኖች መጥተው የእግዚአብሔር ታምረኛነት የሚመሰክሩበት የፈውስ ምድር ነው። ስሙ እንደሚያመለክተው ሙታን ሳዋዲያም ዮርዳኖስ ወንዝ የታየው የመለኮት ኃይል ዛሬም በዚህ ገዳም በጸበሉና በመስቀሉ አማካኝነት በተአምር ይገለጣል። እንግዲህ ሐምሌ 19 ቀን 2018 ዓ.ም በሺዎች የሚቆጠሩ ምዕመናን ካሉበት የህመም የጭንቅና የፈተና አልጋ ላይ ተነስተው ፈውስን ፍለጋ ወደዚህ ቦታ ይተማሉ። ነገር ግን ወደዚህ ቦታ ከመጓዛችን በፊት አንድ ትልቅ እውነታ ማወቅ ያለባችሁ ነገር አለ። ይህ በቦታው ላይ የሚታየው ታምር፣ የሚፈሰው ጸበልና የሚገኘው በረከት ዝም ብሎ ያለ ዋጋ የመጣ አይደለም። ስንት ዋጋ ያስከፈለ፣ ስንት መስዋዕትነት፣ ስንት ደም የፈሰሰበት ለሥራ ሲባል ለእግዚአብሔር ክብር ሲባል ደማቸውን አፍስሰው የሰሩት ገዳም ነው። በቅድሚያም የሚመሰክረው እውነታ ቢኖር ይህ ዛሬ በሺዎች የሚጠለሉበት፣ የሚፈወሱበት፣ የሚባረኩበት የወንቅሸት ገዳም የአባታችን የጽናት የንባና የጸሎት ውጤት ዋጋ ነው። አባታችን በዚህ ቅዱስ ቦታ ላይ ለእውነት ሲቆሙ ለምዕመናን መጽናናትና ለቤተ ክርስቲያን እውነታዎች ሲሉ ብዙ ግፍና መከራን በትዕግስት እያሳለፉ ይገኛሉ። ዓለምን ንቀው በጾም በጸሎት በትጋት በመቆም ይህን ታምረኛ ስፍራ ዛሬ እኛ እንድንጠቀምበትና እንድንፈወስበት አድርገውናል። በእውነቱ ለእነዚህ አባት ክብር ይገባቸዋል፣ ማክበር ይገባናል። ዛሬ ግፍ መከራ የሚቀበሉ ይህን ታምረኛ ቦታ ስላቆሙልን። ስለዚህ ለበዓሉ ወደ ገዳሙ ስትሄዱ የምታዩት እያንዳንዱ መንፈሳዊ ፍሬ የጸበሉ በነፃነት መታወቅ፣ የምዕመናን መፈወስ፣ የመነኮሳትና የጸበለኞች በቦታው ጸንቶ መኖር፣ ይህ ሁሉ የአባታችን የሥራ ውጤትና የቅንነት ማረጋገጫ እንደሆነ ልናስተውል ይገባናል ወገኖች። ስለዚህ ስንሄድ ይህንን የትጋት ፍሬ እያሰብን መሆን አለብን። የተወደዳችሁ የቻናሌ ቤተሰቦች የፊታችን ሐምሌ 19 ዓመታዊ በዓል ወደ ሙታን ሳዋዲያም ዮርዳኖስ ወንቅሸት ቅዱስ ገብርኤል ለመጓዝ የተዘጋጃችሁ በሙሉ ጉዟችሁ ከወዲሁ በጸሎት ጀምሩ። ስትሄዱ ዝም ብላችሁ ለተአምር ለጉብኝት ወይም ለሽርሽር ሳይሆን እውነተኛ እምነትና የታረመ ሕሊናን ይዛችሁ መሄድ አለብን። እናንተም ይዛችሁ እኔም አብረን እንደዚሁ መስለን ማለት ነው። የአባታችን የሥራ ውጤቶችና ያሉበትን ሁኔታዎችን እያሰባችሁ የአባቶቻችን በረከትና ጸሎት በቅንነት ማግኘት አለብን እንጂ ዝም ብሎ ደርሶ መመለስ አይሰራም። ደርሶ ተመልሶ መመስከር እንዳለ እግዚአብሔር አምላክ ከወዲሁ ጉዟችን የሰላም የበረከትና የፈውስ ያድርግልን። ከቅዱስ ገብርኤል ረድኤት ከአዲያም ዮርዳኖስ ፈውስ ከአባታችን ጸሎትና በረከት ይክፈለን። ለበዓሉ ወደ ቦታው ለሚሄዱ ወገኖቻችን ይህን መረጃ ላይክ እና ሼር ማድረጋችሁን አትርሱ። በኢትዮጵያ ውስጥ ላሉ ታሪኮች ስለ ሃይማኖታችን የምናደርገው ጉዞ ለመቀላቀል ቻናሉን ሰብስክራይብ እያደረጋችሁ በጉጉት ጠብቁኝ። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር። ይቆየ።